ሰላም የተወደዳችሁ ወንድሞችና እህቶች፣ ይህ ራፕሶዲ ኦፍ ሪያሊቲስ የተሰኘ የዕለት ዕለት የመጽሐፍ ቅዱስ ጥናት ነው። በዛሬው ርዕስ ፓስተር ክሪስ እኛ ዓለም አቀፍ ተጽዕኖ ለማምጣት የእግዚአብሔር ወኪሎች ነን በሚል ርዕስ ትምህርቱን ያካፍሉናል። የመግቢያ ጥቅሱ የተወሰደው ከትንቢተ ኢሳይያስ ምዕራፍ 9 ቁጥር 7 ሲሆን እንደዚህ ይነበባል። ለመንግስቱ ስፋት ለሰላሙን ብዛት ፍጻሜ የለውም ይላል። የኢየሱስ ክርስቶስ ቤተክርስቲያን ለሚያመልኩ ሰዎች ተራ መሰባሰቢያ ድርጅት ወይም ማህበር አይደለችም። የእርሱን ፍቃድና አጀንዳ በዓለም ህዝቦች ላይ ሁሉ የምታስፈጽም የእግዚአብሔር ወኪል ናት። መጽሐፍ ቅዱስ በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ እንደሚናገረው ቤተክርስቲያን የእውነት አምድ ወይም ምሰሶና መሰረት ናት። መጽሐፍ ቅዱስ በኤፌሶን ምዕራፍ 1 ከቁጥር 22 እስከ 23 ላይ እንደሚናገረው እግዚአብሔር በአንድ ሀገር ላይ መስራት የሚፈልገውን እያንዳንዱን ነገር የሚጀምረው አካሉ በሆነችው በቤተ ክርስቲያን ነው። በተጨማሪም እናንተ የዚህ አካል ብልቶች ናችሁ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 27 ሲናገር እንግዲህ እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም የአካሉ ብልቶች ናችሁ ይላል። ይህ ማለት እናንተ ዓለም አቀፋዊና መለኮታዊ ኃይል፣ ክብርና ስልጣን የተሞላበት ነገር አባላት ናቸው ማለት ነው። ጌታ ኢየሱስ ቤተክርስቲያንን እገነባለሁ እናም የገሃነም ደጆች አያሸንፏትም ባለ ጊዜ ይበልጥ ትኩረት ሰጥቶት የተናገረው ቤተክርስቲያን በገሃነም በሰይጣንና በጨለማ ኃይሎች ላይ ያላትን ገዢነትና የበላይነትን ነው። እግዚአብሔር ሁሉን ነገር በቤተክርስቲያን እግር ስር ነው ያስቀመጠው። መጽሐፍ ቅዱስ በኤፌሶን ምዕራፍ 1 ከቁጥር 22 እስከ 23 ሲናገር እግዚአብሔርም ሁሉን ከእግሩ በታች አስገዛለት፣ በቤተ ክርስቲያንም በማንኛውም ነገር ላይ ራስ አድርጎ ሾሙ። እርሷም ሁሉን ነገር በሁሉም ረገድ የሚሞላው የእርሱ ሙላት የሆነች አካሉ ናት ይላል። ይህ እንዴት ክቡር የሆነ ነገር ነው! በቤተ ክርስቲያን ውስጥ ያለ ማንኛውም ሰው ለምን ደካማ ወይም ተጎጂ ሆኖ መኖር እንደሌለበት ማየት ቻላችሁ? እኛ የእርሱ እውነት፣ ሙላት፣ ጸጋ፣ ክብር፣ መንግስት፣ ኃይልና ማንነት መገለጫዎች ነን። ክብር ለእግዚአብሔር ይሁን። ቁልፎችን ይዘናል። የእርሱን መለኮታዊ መገኘትና ስልጣን ተሸክመናል። እግዚአብሔር በቤተ ክርስቲያን በኩል ጽድቅን በምድር ላይ ያስፋፋል። እንዲሁም ለመላእክትና በሰማያዊ ስፍራ ላሉት ገዢዎች ብዙ መልክ ያለውን ጥበቡን ይገልጣል። መጽሐፍ ቅዱስ በኤፌሶን ምዕራፍ 3 ቁጥር 10 ላይ ሲናገር ሐሳቡም በአሁኑ ዘመን በቤተ ክርስቲያን አማካኝነት ብዙ ገጽታ ያለው የእግዚአብሔር ጥበብ በሰማያዊ ስፍራ ላሉት ገዢዎችና ባለስልጣናት ይታወቅ ዘንድ ነው ይላል። በቤተ ክርስቲያን ውስጥ ያላችሁን ቦታ ውሰዱ። ለቤተ ክርስቲያን እድገት፣ ጥንካሬና መስፋፋት አስተዋጽኦ አድርጉ። ኤፌሶን ምዕራፍ 4 ቁጥር 16 ሲናገር ከእርሱም የተነሳ አካል ሁሉ በሚያገናኘው ጅማት እየተያያዘና እየተጋጠመ እያንዳንዱ ክፍል የራሱን ስራ እያከናወነ በፍቅር ያድጋል፣ ራሱንም ያንጻል ይላል። ነፍሳትን በማዳን አገልግሎት በንቃት ተሳተፉ። ተጽዕኖ ስለማምጣት አስቡ። ባላችሁበት ዓለም ለክርስቶስ ውጤታማ ሁኑ፣ ምክንያቱም እርሱ ዓለምን በእናንተ በኩል መለወጥ ይፈልጋል። ሃሌሉያ። አሁን ከዚህ በመቀጠል ድምጻችሁን ወጣ አድርጋችሁ ጸሎቱን በህብረት እንጸልይ። ውድ አባት ሆይ ዓለም አቀፋዊ ለውጥ ለማምጣት ላዘጋጀኸው ስልታዊ እቅድ ጠቃሚ አባል እንደሆን በክርስቶስ አካል ውስጥ ስላስቀመጥከኝ አመሰግናለሁ። ጽድቅህን በምድር ላይ ያስፈጸምኩኝና በዓለም ላይ በክብርህና በመገኘት ተጽዕኖ እያመጣው ውጤታማ ሆኜ በመስራት እንዲሁም ያንተን ስራ በምድር ላይ ለማስፋፋት አስተዋጽኦ በማድረግ ቦታዬን ወስጃለሁ። በኢየሱስ ስም አሜን። ለተጨማሪ ጥናት የማቴዎስ ወንጌል ምዕራፍ 16 ከቁጥር 18 እስከ ቁጥር 19፣ ኤፌሶን ምዕራፍ 1 ከቁጥር 17 እስከ ቁጥር 22 እንዲሁም ቆላስይስ ምዕራፍ 2 ከቁጥር 9 እስከ ቁጥር 10 እንድታነቡ እናበረታታችኋለን። እግዚአብሔር አብዝቶ ይባርካችሁ። መልካም ጊዜ ይሁንላችሁ።